ገንዘብ መስራት የምንችለው በአምስት መንገድ ብቻ ነው። ሰው የመጀመሪያው በለመድነው መንገድ ነው which is ሴልስ። አንድን ዕቃ ስንሸጥ ወይንም ስንገበያይ ለዛ ፕሮዳክት ገንዘብ ይከፈለናል። ይሄ በጣም ኮመን የሆነ አሰራር ነው። ሁለተኛው አድቨርታይዝመንት ሬቨኒው ሞዴል እንለዋለን። ይሄኛው ደግሞ ማስታወቂያ ስናሰራ፣ ለምሳሌ ቲክቶከሮች በጣም የሚከፈላቸው አንድን ካምፓኒ ወይም ፕሮዳክት ሲያስተዋውቁ ነው። ስለዚህ ይሄ አድቨርታይዝመንት ሬቨኒው ሞዴል እንለዋለን። ሶስተኛው መንገድ ደግሞ ሁለት ሰዎች ሲገበያዩ እኛ ከነሱ ገንዘብ ስንወስድ ማለት ነው። ማለትም ትራንዛክሽን ሬቨኒው ሞዴል እንለዋለን። እንደ ቴሌብር፣ ቻፓ፣ ሳንቲም ፔይ አይነት ፕላትፎርሞች ወይንም ባንክ ቱ ባንክ ትራንስፈር ስናደርግ የሚደረገው ፊ ወይንም ፔይመንት ትራንዛክሽን እንለዋለን። አራተኛው መንገድ አፊሊየት ሬቨኒው ሞዴል እንለዋለን። ሌላ ሰው እንዲገበያይ ፕሮዳክቱን አስተዋወቅንለት ስንሸጥለት ማለት ነው። እኛ የፕሮዳክቱ ባለቤት አይደለንም፣ እንደ ድለላ ስራ ማለት ነው። አፊሊየት ሬቨኒው አሁን ላይ ዲጂታል ፕላትፎርሞች ላይ በጣም የተለመደ ነው። ኦንላይን ዩቲዩበሮች፣ ቲክቶከሮች ይጠቀሙታል። ግን ትራዲሽናሊም ደላሎች፣ ለምሳሌ ብሮከር የሚያደርጉ ሰዎች አፊሊየት ሞዴል ነው የሚጠቀሙት። ፕሮዳክቱን አይገዙም፣ አይሸጡም፣ ግን ይደልላሉ ወይንም አፊሊየት ሞዴል ይጠቀማሉ። የመጨረሻው ደግሞ ሰብስክሪፕሽን ሬቨኒው ሞዴል ነው። ይሄ ፕሮዳክቱን ተጠቀምንም አልተጠቀምንም እንከፍላለን በየወሩ ወይንም በየአመቱ ሊሆን ይችላል። ለምሳሌ ዲኤስቲቪን መውሰድ እንችላለን። ተጠቀምኩት አልተጠቀምኩት በየወሩ አንዴ ከገዛሁት ሰብስክራይብ ካረኩኝ መክፈል አለብኝ እንጂ ባየሁ ቁጥር አይደለም መከፍለው። ቴሌኮሙኒኬሽን ሰርቪስ ሊሆን ይችላል። የአንድ ዓመት ፓኬጅ ከገዛሁ ወይም የወር ፓኬጅ ከገዛሁ ሰብስክሪፕሽን ቤዝድ ነው። በየጊዜው ከፍላለሁ። ተጠቀምኩት አልተጠቀምኩት ኤክስፓየር ያደርጋል። ሰብስክሪፕሽን ሞዴል የምንለው የሱ አይነት ግብይት ሲኖር ነው ማለት ነው። ከነዚህ አምስት መንገዶች ውጪ ሌላ ገንዘብ የምናገኝበት መንገድ የለም። በዚህ ትስማማላችሁ?